ሰላም ሰላም ሚስጂዲ ፎሬክስ ፋሚሊያንስ እንደምንቆያችሁ ደህና ነኝ። ሱልጣን ነኝ። ዛሬ በቢግነር ፕሌሊስት ነው የመጣሁላችሁ ማለት ነው። ዛሬ ቢግነር ለሆናችሁ ፎሬክስን ሀብላችሁ ለምትጀምሩ ሰዎች ይህንን ቪዲዮ እንደ መጀመሪያ ይጠቅማችኋል ብዬ ስላሰብኩ እሰራላችኋለሁ። ሙሉ ማየት እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ በማድረግም እንድትጀምሩ በትህትና እጠይቃለሁ። እሺ ወደ ቪዲዮ እንሂድ። በመጀመሪያ ዋት ኢዝ ፎሬክስ? ፎሬክስ ማለት ፎሬን ኤክስቼንጅ ማርኬት ማለት ነው። በአማርኛውም ደግሞ የውጭ ምንዛሬ ግብይት እንደማለት ነው። ምንም ውስብስብ አታርጉት። ይህንን ፎሬክስ ማለት ምንድን ነው ከሚለው እንትን ስንል ለምሳሌ በእኛው በኢትዮጵያ ምሳሌ ልስጣችሁ። ለምሳሌ በፊት ውሃ 2 ሊትር ስንት ነበር? 15 ብር አልነበረ? አሁን ውሃ ስንት ነው? 30 ብር አለ። 2 ሊትር 35 ብር። ምን ማለት ነው? አሁን በዛ ሰዓት ውሃ ይጨምራል ብለን ካሰብን ያንን 2 ሊትር ውሃ አሁን እንገዛና እንጠብቃለን ማለት ነው። ይህ የ15 ብር ልዩነት ወይም ደግሞ የ20 ብር ልዩነት ያመጣው በኢትዮጵያ ውስጥ ስንት ነው? ስንት ጊዜ ነው? በ2 አመት ወይም በ3 አመት አይደለ ቆይቶ 35 ብር የገባው። ማርኬት ደግሞ ይህ ፎሬክስ ማርኬት ላይ ደግሞ በሰከንዶች ነው ዋጋዎች የሚቀያየሩት ማለት ነው። በአንዴ ሀይ ይሆናል፣ በአንዴ ይወርዳል። እዚች ጋር ካንድሎች እንደምታዩት አሁን ለምሳሌ ይሄ የካንድል የውሃ ፕራይስ ነው እንበል። እዚህ ጋር ውሃ 15 ብር ነበር 2 ሊትር ማለት ነው። ከዛ እየጨመረ አሁን ስንት ላይ ደረስን? 35 ብር ደረስን ማለት ነው። ማርኬቱ እዚህ ጋር ውሃ ይጨምራል ብለን ካሰብን እዚህ ጋር የምንፈልገውን ያህል ውሃ እንገዛና ምን እናደርጋለን? እንይዛለን ማለት ነው። ከዛ በኋላ ዋጋው በጨመረ ቁጥር እኛ ምን እያደረግን እንመጣለን? ፕሮፊት እየሰራን እንመጣለን ማለት ነው። ከዛ እዚህ ጋር ወይም ደግሞ ታርጌታችን ጋር ስደርስ 35 ብር ላይ ከሆነ ኦርደራችንን ክሎዝ እናደርጋለን ማለት ነው። ግልጽ ነው ብዬ አስባለሁ። ይህ ማለት ሲረክስ እንገዛለን፣ ሲወደድ እንሸጣለን እንደማለት ነው። ግልጽ ነው ብዬ አስባለሁ። እሺ ወደ ሁለተኛው እንሂድ። ስለ ቤዝ እና ኮት እና አሰስታቸውን ነው የምነግራቸው እዚህ ጋር። አንደኛ እዚህ ጎልድ፣ አሁን ጎልድ ኤክስዩኤስዲ ተብሎ የሚጠራው ኤክስዩ የምትለዋ እና ዩኤስዲ የምትለዋ ይሄኛው ምንድነው? ቤዝ ነው። ይሄኛው ደግሞ ዩኤስዲ የምትለዋ ምንድናት? ኮት ነው። አንደኛ ላይ የሚመጡት ቤዝ ናቸው ሁሌም ማለት ነው። ሁለተኛ ላይ የሚመጡ ደግሞ ኮት ናቸው። እዚህ ጋር ለምሳሌ ዩሮ ዩኤስዲ፣ ዩሮ ምንድነው? ቤዝ። ዩኤስዲ ምንድነው? ኮት። ዩኤስዲ ጄፒዋይ፣ ዩኤስዲ ምንድነው? ቤዝ። ጄፒዋይ ምንድነው? ኮት። ብቻ ዩኤስ 100 ወይም ደግሞ ናዝዳቅ እንደዛ ይባሉም ጀስት ቤዝ እንለዋለን። ራሱን ዶላርን በዶላር ስለሆነ ትሬድ የምናደርገው። ይሄኛው ቢትኮይን ዩኤስዲ ቢቲሲ ምንድነው? ቤዝ። ዩኤስዲ ምንድነው? ኮት። ግልጽ ነው አይደለ? ግልጽ ካልሆነ ወደ ኋላ መልሳችሁ አዳምጡት። እሺ ጎልድ ምንድነው? ጎልድ ምንድነው? ኮሞዲቲ ነው። ጎልድ ምንድነው? ኮሞዲቲ። ዩኤስዲ ምንድነው? ፎሬክስ ነው። ዩኤስዲ ፎሬክስ ነው። አንዳንድ ሰዎች ኤክስዩኤስዲ ፎሬክስ ምናምን ይመስላቸዋል። ምክንያቱም ሁሉም ፎሬክስ ምናምን ተብለው ስለሚጠሩ ፎሬክስ ይመስላቸዋል እንጂ ኤክስዩኤስዲ ኮሞዲቲ ነው። ዩኤስዲ ጄፒዋይ ምንድነው? ፎሬክስ ነው። ዩኤስ 100 ምንድነው? ስቶክ ማርኬት ነው። ኢንዴክስ ወይም ስቶክ ማርኬት ተብሎ ይጠራል። ቢትኮይን ዩኤስዲ እንደምታውቁት ክሪፕቶ ነው። ለምሳሌ እዚህ ዩኤስዲ ፎሬክስ ከሆኑ መካከሎች ዩኤስዲ ካድ፣ ጂቢፒ፣ ጄፒዋይ ምናምን ተብለው የሚጠሩት ላይክ የሀገር ከረንሲዎች ምን ተብለው ይጠራሉ? ፎሬክስ ተብለው ይጠራሉ ማለት ነው። እነ ነዳጅ ምናምን ነዳጅ ሲልቨር ምናምን የሚባሉት እነ ወርቅ ምን ይባላሉ? ኮሞዲቲ ይባላሉ። እዛ ደግሞ እነ ዩኤስ 500 ዩኤስ 30 ምናምን የሚባሉት ደግሞ ምን ይባላሉ? ስቶክ ማርኬት። እነ ኢቴሪየም፣ ዶጅ ምናምን፣ ሶላና፣ ቶንኮይን ምናምን የሚባሉት ምን ይባላሉ? ክሪፕቶ ይባላሉ ማለት ነው። ግልጽ ነው ብዬ አስባለሁ። እሺ በአጠቃላይ አሁን ምን መሰላችሁ? ማርኬት ላይ ሁሉም የየራሳቸው ጸባይ ያላቸው። ጎልድ የየራሱ ጸባይ ያለው፣ ዩኤስዲ የየራሱ ጸባይ ያለው፣ ዩኤስዲ ጄፒዋይ የራሱ ጸባይ ያለው፣ ዩኤስ 100 የራሱ ጸባይ ያለው፣ ቢትኮይንም እንደዛው። ሁሉም የየራሱ ጸባይ ያለው። አሁን ለምሳሌ ጎልድ ላይ
ያያችሁትን ጸባይ ዩኤስዲ ላይ አታዩም። ዩኤስዲ ላይ ያያችሁትን ጸባይ ማርኬቱ ላይ ጎልድ ላይ አታገኙትም። የተለያየ ነው። ተመሳሳይ ሙቭመንት አይደለም የሚሄደው። የአንዳንድ ፔሮች ከሌሎች ፔሮች ጋር ኮላብሬት በማድረግ ይሄዳሉ። ለምሳሌ ዩኤስዲ ከዩኤስዲ ጂፒዋይ ጋር አይሚን ከጂቢፒ ዩኤስዲ ጋር ኮላብ እያደረጉ ነው የሚሄዱት። ማለት ብዙ ጊዜ ስታዩት ተመሳሳይ የሆኑ ሙቭመንት ነው የምታዩት ማለት ነው። አሁን ለምሳሌ ዩኤስዲ እንዲህ ከሄደ ጂቢፒ ዩኤስዲም እንዲህ የመሄድ ቻንስ በጣም አለው። በቃ አንድ ላይ ነው የሚሄዱት ማለት ይችላላችሁ። ዩኤስ 100 ደግሞ ከምን ጋር ከዩኤስ 500 ጋር ማለትም ኤስፒ 500 ከዚህ ጋር እንደዚሁ ተመሳሳይ ናቸው። አንዳንዴ ሲሄዱ ሙሉ ለሙሉ ኮፒ ያደርገዋል ማለት ሳይሆን ግን ኮላብሬት ያደርጋሉ ብዙ ጊዜ ማለት ነው። ቻርቱን ምናምን ነገር ቼክ እያደረጋችሁ እዩት። ይህ የቢግነር የመጀመሪያ ቪዲዮ ነው የሚሆነው። ቪዲዮዎቹን ባይዘው አጫጭር ማድረገው እንዳይሰለቻችሁ ነው። እነዚህ ከትከት እያደረግን ወደፊት ደግሞ አሪፍ ቪዲዮዎችን ያው እሰራለሁ ማለት ነው። አሁን ገና የመጀመሪያው ቪዲዮአችን ነው የሚሆነው በቢጊነር። ቀጣይም ሌላ ቪዲዮ እመጣለሁ ቻርት ላይ ምናምን የገባን ስለ ኒውስ አነባበብ ምን እንደሆኑ ምናምን በደንብ አሳያችኋለሁ። ቪዲዮዎችን አጭር ማድረገው አሁንም ልድገምላችሁ እንዳይሰለቻችሁ ተብሎ ነው እንጂ ቪዲዮ ማስረዘም ይቻላል። ግን ያው እኔ በፊት ሳይም ቪዲዮዎች ረጃጅም ሲሆኑ ይሰለቹኛል። መች ነው የሚያልቀው ምናምን እያልኩ ማለት ነው። ለዛ ነው አንድም ቪዲዮዎችን አጠራጠር እያደረኩ እንትን ማለላችሁ ማለት ነው። ካልገባችሁ ደጋግማችሁ እዩት። እንዳልኳችሁ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ በማድረግ አበረታቱኝ። ኮመንት ላይ ሀሳባችሁ ማንኛውም አስተያየት ሀሳባችሁን ጻፉልኝ። አመሰግናለሁ።